ሰላም የኬተች ቲዩብ ተከታታዮች ዛሬ ማሳያችሁ ስለ ግሮክስ ኤአይ ነው። ግሮክስ ኤአይ ታምራትን እየሰራ ያለ ኤአይ ነው። ይሄን ስላችሁ ሊገርማችሁ አይገባም። ኢቭን ኢፍ አማርኛ ከኛ በላይ አቀላጥፎ መናገር የሚችል ኤአይ ነው። ከፈለጋችሁ ለፍቅረኛችሁ ደብዳቤ መጻፍ ይችላል። ለስራ ቦታ መመልከቻ ከፈለጋችሁ በአማርኛ ነው፣ በአማርኛ ይጽፍላችኋል። እስኪ እንየው፣ ሪቪው እናድርገው። ወደ መሀል ላይ ደግሞ የሆነ ጊፍት አለን፣ እናየዋለን። እሱንም እናያለን። እስኪ እንክፈተው። ያው ባይ ዘ ዌይ ግሮክስ ኤአይ የኤሎን መስክ ኤአይ ነው። አሁን ላይ ሃይ ዲማንድ ያለው ኤአይ ነው ከነ ቻትጂፒቲ ከነ ዲፕሲክ። ስትከፍቱት መጀመሪያ ላይ የሚመጣው እንደዚህ ነው። ፊቸሩ ይሄን ይመስላል። ከፈለጋችሁ ኢሜጅ ክሬት ማድረግ ትችላላችሁ። ኢሜጃችሁን ኤዲት ማድረግ ትችላላችሁ። ዜናዎችን ከፈለጋችሁ እዚህ ጋር ሌተስት ኒውስ የሚል አለ። ለምሳሌ እዚህ ጋር ዜናዎችን ከፈለጋችሁ ያው እዚህ ጋር ዜናዎችን ከፈለጋችሁ ሌቴስት ኒውስ ሚል አለ። አዲስ የምትሰሩት ለምሳሌ ኮደሮች ምናምን ከሆናችሁ ኮር ለማድረግ እዚህ ጋር ወርክ ስፔስ ሚል አለ። እዚህ ጋር ወርክ ስፔስ ሚል አለ። የፈለጋችሁት ነገር አለ። ከነ ቻትጂፒቲ እና ዲፕሲክ የሚለየው ነገር ይሄ ነው። ደን እስኪ በአማርኛ ልጻፍለት እና የሚመልሰውን እናያለን። ለምሳሌ ስለ ኢትዮጵያ ምን ታውቃለህ ብዬ ልጠይቀው። ጥያቄውን ጠይቄዋለሁ። ምን እንዳይመጣልን አብረን እናያለን። እንደምታዩት አማርኛው ጥርት ያለ ነው። እንደነ ቻትጂፒቲ ምናምን ኮኮ ምናምን አያስገባም። እንደምታዩት ነው። አሪፍ ነው። አማርኛ የሚዘለው ቃል የለም እና የሚጠቀመው ሰዋሰው ምናምን አሪፍ ነው። እንደምታዩት ነው። ማመት ትችላላችሁ። ኢቭን ኢፍ አሁን አሳያችኋለሁ ያልኳችሁ ነገር ላሳያችሁ። እሱ ምንድነው የሚሆነው? ለፍቅረኛዬ ቆይ እንደዚህ ብንለው ስለ የፍቅረኛዬ ልደት ቀን ደርሷል እና ለልደቷ ጽሁፍ ጻፍልኝ። አሁን እንደዛ እናድርገው። የፍቅረኛዬ ልደት ደርሷል ደን ኦኬ በቴክስት ብትሉት አሪፍ ነው። አንዳንዴ ኢሜጅ ምናምን ይሰራላችኋል። ለዛ ቴክስት ብትሉት አሪፍ ነው። በቴክስት ጣፍልኝ። ኦኬ ምን እንደሚያመጣልን እስኪ እኔም በጉጉት እየጠበቅኩ ነው ያለሁት። አይታችሁታል? ዛሬ ፍቅረኛዬ ዛሬ ልዩ ቀንሽ ነው እና በልቤ ልደትሽ ደስታ ይዘፍናል። በህይወቴ መኖርሽ እንደ ብርሃን ነው እና እያንዳንዱ ቀን ከአንቺ ጋር የተሻለ በዚህ ዓመት ፍቅር፣ ደስታ እና ሁሉም ምኞቶችሽ እንዲፈጸሙ እመኛለሁ። እንዳንቺ ያለ ፍጹም ሰው የኔ ሰው ብዬ በማሰብ እኮራለሁ። እንደዚህ እያለ ይቀጥላል። ይሁት እስኪ እንደዚህ የሚጽፍ ኤአይ አይታችሁ ብላ የምታውቁ አይመስለኝም። ወደፊት የሚመጡት